ሲንተቲክ ቲንከርስ የሚባሉ አሉ። ሲንተቲክ ቲንከርስ ሊያናድዷችሁ ይችላሉ። አንድ ሐሳብ ስታቀርቡላቸው እነሱ ሌላ ነገር አስበው ሌላ ነገር ሲንተሳይዝ አድርገው ግን በዚህ ጋር ብናደርገው ይሏቸዋል። እኛ ያልኩህን አድርግ፣ አይ ቆይ ያስቡና አዲስ አይዲያ ያመጡና በዚህ ጋር ብንሄድስ የሚሉ ናቸው። ሲንተቲክ ቲንከርስ ይባላሉ። ከእናንተ መካከል አንዳንዶቻችሁ ሲንተቲክ ቲንከርስ ናቸው። ሁለተኛው አይዲያሊስትስ ይባላሉ። አይዲያሊስትስ የሚባሉት ስህተት እንዲሰራ አይፈልጉም። ኤክስፔክቴሽን ሃይ ነው የሚያስቀምጡት። ፐርፌክት እንዲሆን ነው የሚፈልጉት። በጣም ጥሩ እንዲሆን ነው የሚፈልጉት። አይዲያል እንዲሆን ይፈልጋሉ። እነዚህ አይዲያል ቲንከርስ ይባላሉ። ሦስተኛዎቹ አይነቶች ፕራግማቲስትስ ናቸው። ፕራግማቲስቶች ፕራክቲካል ናቸው። ወሬ አይፈልጉም። እናድርገው፣ let's do it፣ እናድርገው፣ በቃ ይቸኩላሉ፣ ማድረግ ይቸኩላሉ። ፕራክቲካል መሆን ናቸው እና እነዚህ ፕራክቲካል የሆኑ ፕራግማቲስትስ ይባላሉ ወይ ፕራግማቲክ ቲንከርስ ይባላሉ። አራተኛዎቹ አናሊስቲክ ቲንከርስ ይባላሉ። ቅድም አናሊቲክ አናሊስትን አይተናል አይደለም? በትኖ ማሰብ። እነዚህ ሰዎች ሲያስቡ በትኖ ነው የሚያስቡት። ዝም ብለው ያወስዱላችሁም፣ ይበትኑትና ያስባሉ። እነዚህ አናሊስቲክ ቲንከርስ ይባላሉ። የመጨረሻዎቹ ሪያሊስቲክ ናቸው። ምንድን ነው የምታወራው ነው የሚሏችሁ። በቃ ያለው እውነታው እኮ ይሄ ነው እና ተቀበለው፣ በቃ ሪያሊቲው ይሄ ነው እና ሪያሊቲውን እናወራ። ዝም ብለህ ሀሳብ አይዲያሊስት ሆነ ሃይ ኤክስፔክቴሽን ምናምን ትላለበት። ያለው ነገር ሪያሊቲ፣ አገሩ ላይ ያለው ሪያሊቲ ይሄ ነው ይላል። ሪያሊስቲክ ቲንከርስ ናቸው። ብዙ ጊዜ ማሰብ እንላለን፣ ቲንኪንግ እንላለን። ግን ቲንኪንግ ራሱ ምንድን ነው? ዋትስ ቲንኪንግ? ስለዚህ ቲንኪንግ ኢንተርናል ፕሮሰስ ነው፣ ኢንተርናል አክቲቪቲ ነው፣ ሜንታል አክቲቪቲ ነው። የብሬናችሁን ፍሮንታል ሎብ ተጠቅማችሁ የምታደርጉት ኢንተርናል አክቲቪቲ ነው ወይም ፕሮሰስ ነው፣ ሂደት ነው። ምን ለማድረግ? ነገሮችን ለመረዳት አንደርስታንዲንግ ሲቹዌሽንስ፣ አንደርስታንድ አድርጋችሁ ደግሞ ወደ ፕሮብሌም ሶልቪንግ እንድትመጡ ችግሮችን ለመፍታት፣ ከዛ ደግሞ ዲሲዥን ሜኪንግ ላይ ልትጠቀሙበት የሚገባ ኢሞሽናል ሳይሆን ኮግኒቲቭ ፕሮሰስ ነው። ቲንኪንግ ኮግኒቲቭ ነው። ኢትስ አባውት ዘ ማይንድ። ቲንኪንግ ፕሮሰስ ነው፣ አክቲቪቲ ነው። ስለዚህ ቲንኪንግ ስንል ሜንታል ኢንተርናል ሜንታል አክቲቪቲ፣ ለምን? ለፕሮብሌም ሶልቪንግ፣ ለዲሲዥን ሜኪንግ የምትጠቀሙበት ኮግኒቲቭ ፕሮሰስ ነው። የተለያዩ አይነት ቲንኪንግስ አሉ ወይም ማይንድ ሴትስ አሉ። ምንድነው ልዩነታቸው? ምንድናቸው? እንድናያቸው እንቀጥል። ኮንክሪት አለ፣ ክሪቲካል አለ፣ ክሪኤቲቭ አለ፣ አናሊቲካል አለ፣ አብስትራክት አለ፣ አፕሊኬሽን አለ፣ ኮንቨርጀንት አለ፣ ዳይቨርጀንት አለ፣ ሊኒየር አለ፣ ነን ሊኒየር አለ፣ ሪፍሌክቲቭ አለ፣ ሜታ ኮግኒቲቭ። እነዚህ ሁሉ የቲንኪንግ አይነቶች ናቸው። ከመጀመሪያውን ጀምር። ኮንክሪት ቲንኪንግ። ኮንክሪት ቲንኪንግ ምንድን ነው? ኮንክሪት ቲንኪንግ ፌስ ቫልዩ ነው የምትወስዱት፣ ሊትራል ነው የምትወስዱት። ከበደ 30% አግኝቷል ባዮሎጂ። ስለዚህ አላጠናም፣ ባዮሎጂ አያውቅም፣ ቁጥሩ ነው የሚነግራችሁ። ሽንኩርት ኪሎ 80 ብር ገብቷል፣ ኑሮ ተወዷል፣ አለቅ። በዳታ ላይ ተመስርቶ ቀጥታ መረጃውን ወስዶ ሳያሰላስል ሳያወጣ ሳያወርድ እንዳለች ቁጥሯን ወስዶ የምታስቡባት መንገድ ኮንክሪት ቲንኪንግ ትባላለች። ኮንክሪት መረጃ ነው፣ በመረጃው ላይ ቁጥሩን ሾው ሚ ዘ ፊገር ነው የሚለው ኮንክሪት ቲንኪንግ። ሁለተኛው ክሪቲካል ቲንኪንግ ነው። ክሪቲካል ቲንኪንግ ከኮንክሪት ቲንኪንግ የሚለይ ይጠይቃል። ከበደ ለምንድን ነው 30 ያገኘው ብሎ ይጠይቃል። ቀጥታ ባዮሎጂ አይችልም። አሞት ነበር ወይ? ቤት ውስጥ ችግር ነበረ ወይ? አስተማሪው ተሳስቶ ቢሆንስ? ፈተናው ችግር ቢኖረውስ ብሎ ያስባል። ክሪቲካል ቲንኪንግ ኮስችን የሚያደርግ ቲንኪንግ ነው። እንድትጠይቁ የሚያደርጋችሁ የቲንኪንግ አይነት ነው። ልትወስኑ ስትሉ ፕሮስ ኤንድ ኮንስ ታስባላችሁ። ጥቅሙ ምንድን ነው? ጉዳቱ ምንድን ነው ትላላችሁ፣ ታወጣላችሁ፣ ታወርዳላችሁ። ክሪቲካል ቲንኪንግ ይሄ ነው። በጥያቄ ዝም ብሎ እንደ ኮንክሪት ቲንኪንግ መረጃውን ወስዶ እንዲህ ነው አይልም። ለምን አሞት ይሆን ብሎ ይጠይቃል። ቤት ችግር ነበረ ብሎ አስተማሪው ችግር ነበረ ብሎ ይጠይቃል። ዲስ ኢዝ ክሪቲካል ቲንኪንግ እና ኦብዘርቬሽን ይጠቀማል። የምትጠይቁ ከሆነ ክሪቲካል ቲንኪንግ ውስጥ ነው ያላችሁት ማለት ነው።
ሶስተኛው ክሬቲቭ ቲንኪንግ ነው። ክሬቲቭ ቲንኪንግ የተለመደ አሰራሮች አሉ፣ ስንጠቀምባቸው የነበሩ ስንሰራባቸው የነበሩ መንገዶች አሉ። ክሬቲቭ ማይንድ ሴት ክሬቲቭ ቲንኪንግ ስትጠቀሙ ግን በአዲስ መንገድ በምን እንስራው ብላችሁ ነው የምጠይቁት። በአዲስ መንገድ እንዴት እናደርገው? አዲስ መንገድ እንዴት እናምጣ? ክሬቲቭ ቲንኪንግ አዲስ መንገድ ነው ይፈልጋል። ስታተስ ከሆነ አይደክምም፣ ግን አዲስ መንገድን ይፈልጋልና ኢማጂኔሽን ይጠቀማል፣ ኢኖቬሽን ይጠቀማል፣ ፐርሰናል ፍሪደም ትጠቀማላችሁ። ይሄ ክሪኤቲቭ ቲንኪንግ። አራተኛውን አናሊቲካል ቲንኪንግ። ይሄ ደግሞ በጣም ወደዋል። አናሊቲካል ቲንኪንግ ማለት አንዳንድ ጊዜ መኪና የሚሰሩ ሰዎች አይታችኋል። ጋራጅ ስትሄዱ ከባዱ ሥራ ሞተር መስራት ነው። በተለይ ሞተር ማውረድ ነው። ሞተሩን ያወርዱትና ይበትኑታል። ብሎኖቹን በጣም ብዙ ነገር ያለው በትንትኑን ያወጡታል። ችግሩንም ያገኙታል። በኋላ ሲሰሩትን ሲገጣጥሙትም ደግሞ በጣም ጥሩ አድርገው ይሰሩታል። አናሊቲካል ቲንኪንግ ላይ ችግሩን ተወስዱና ትበትኑታላችሁ፣ በትንትኑን ታወጡታላችሁ። ከዛ እያንዳንዷን አናላይዝ ታደረጓታላችሁ፣ እያንዳንዷን ፒስ። ስለዚህ ይሄ አናላይዝ የምታደረጉበት በትናችሁ የምታዩበት የቲንኪንግ ሜተድ ደግሞ ኢትስ ኮልድ አናሊቲካል ቲንኪንግ። እና ስቴፕ ባይ ስቴፕ ነው የምታዩ። ዩ ብሬክ ዘ ፕሮብሌም ዳውን ወደ ትናንሽ፣ ከዛ ሜቶዶሎጂካል ነው፣ ስትራክቸራል ነው ያለው። ይሄ አናሊቲካል ቲንኪንግ ይባላል። እሺ፣ አምስተኛው አብስትራክት ቲንኪንግ ነው። ከስሙ እንደምትረዱት አብስትራክት ቲንኪንግ ዶቶቹን ነው የሚያገናኘው። የአሁኑንና የፊውቸሩን ያገናኛል። ያችን ዶት ከዝችኛዋ ጋር ያገናኛል። አርቲስቲክ ነው። ዶቶቹን ያገናኛቸዋል። ራንደም የሆኑትን ነገሮች ያገናኛቸዋል፣ ወደ አንድ ቦታ ያመጣቸዋል። እና ሂድን የሆነውን የቀረበላችሁን ነገር ያችን ከዛች ታገናኙና የተደበቀውን ነው ማውጣት የምትፈልጉት። የተደበቀውን ሚኒንግ በጣም አብስትራክት ነው እና የፊውቸር ፖሲቢሊቲንም ደግሞ ኢማጂን ያደርጋል ማለት ነው። ስድስተኛው አፕሊኬሽን ቲንኪንግ ነው። አሰባችሁት? ሰው ዋት ታስቦ ታዲያ ምንድን ነው አፕሊኬሽን ቲንኪንግ የሚያደርገው? ምንድን ነው? ዝም ብሎ መፈላሰፍ ብቻ ሳይሆን፣ ዝም ብሎ ማሰብ ብቻ ሳይሆን ሪል ላይፍ ላይ ፕራክቲካሊ እንዴት አፕላይ ያደርገዋለሁ። አንዳንድ ጊዜ ትምህርት ሬሌቫንት የማይሆንላችሁ ወስዳችሁ አፕላይ የምታደርጉት ሳይሆን ሲቀር ነው። አፕሊኬሽን ቲንኪንግ ግን ብዙ በማሰቡ ላይ በመቆየት ፋንታ ወስጄ እንዴት እጠቀማታለሁ፣ እንዴት አፕላይ ያደርጋታለሁ፣ ህይወቴ ላይ ትምህርቴ ላይ እንዴት አፕላይ ያደርገዋል። አሁን ዛሬ ለምሳሌ የምነጋገረውን ወስዳችሁ አፕላይ ማድረግ ትችላላችሁ። ክሪቲካል ቲንኪንግ፣ ኮንክሪት ቲንኪንግ፣ አናሊቲካል ቲንኪንግ፣ አፕሊኬሽን ቲንኪንግ አፕላይ ማድረግ ላይ የሚያተኩር ነው። ይሄ ደግሞ